እንግዲህ መንፈስ ቅዱስ እንደወደደው አድርጓል። ገና ያላለቀ ነገር ብዙ አለ። ግን በቃ በዚህ መንፈስ ይሄንን በቸርችም በጎዳናም በየነዳንም ይቀጥላል። ጌታ ይመስገን። ሁሉ ጌታ ስለ እግዚአብሔር ክብር ይመስገን። ጌታ ይባረክ። እግዚአብሔር ጸጋውን በመካከላችን ሊገልጽ ስለወደደ ሁሉ ጌታ ሆነ። ቀደም ነበር ስምን ተሰማረ እና ዋው ዋቴሻው ክብር ጌታ። እስቲ አንድ አጭር ጸሎት እንጸልይና ከዛ በኋላ ወደ ቃል እንሄዳለን። አባቴ እናመሰግናለን ስለዚህ ሰዓት ተመስገን ስለሰጠን። እግዚአብሔር ይሄን ያክል ግሩም የሆነ ጊዜ እናመሰግናለን። አሁንም በቃል ተናገረን። ቃል እውነት ነው። በእውነት ሆኖ ቃል ቀድሳቸው ተብሎ ለጻፈ አሁንም እግዚአብሔር በቃል የምትናገረን ነገር ስላለ ተመስገን። ጊዜውና ሰዓቱ ላንተ አሳልፈን ሰጠን። በኢየሱስ ስም አሜን። ጌታ ይመስገን። ክብር ለእግዚአብሔር ይሁን። መንፈሱ ቀጥል ነው የሚያስብለው ግን ምን ይደረግ አስችል ክብር ለጌታ ነው። አጠር ያለ አክቹዋሊ አይደለም የሁለት ሰዓት የሶስት ሰዓት ነው የነበረው መልእክቱ። ስለዚህ በስንት ሰዓት እንደምጨርሰው አላውቅም፣ ግን ለማሳጠር ነው የሁለት ሰዓት ተኩል አድርገዋል። ጌታ ይመስገን። ስለዚህ በአስር ዘኪ ሁሉም ስላለው እንትን አድርጋለሁ። ባይዘወይ በአስር ዘኪ እዚህ ጋር ቢመጣ ቢያነብልኝ ደስ ይለኛል። በማንበብ ቶሎ እንትን እንድንሄድ። ክብር ለጌታ ነው። ያለፈው እሑድ ዘሐለፈ ሰሙን ሰንበት እሑድ ላይ ወንድማችን አብይ መጥቶ አገልግሎን ነበርና በቃ እኔ ነፍስ አልቀረም። ያለፈው 2 ሳምንት መንፈስ ቅዱስ ስለ አንድ ሀሳብ እንዳገለግል ተናግሮ ስለ መንፈስ ቅዱስ ከኛ ጋር እንዳለ መንፈስ ቅዱስ እንደሚመራ ተናግሮ ነበር። በጣም ድንቅ የሆነ ነገር ጊዜ ነበረ። ከዛ በኋላ ወደ ልቤ ሲመጣ ወደ አብይ ለንደን ደወልኩና እስቲ ናለን ስለው ያለ ተዘዋዋሪ ወደ ኤልያስ ሳይሄድ ምናምን ስለት ብሎ መጣለና የሚገርም ጊዜ ነበር እና ያካፈለን ሀሳብ እንደነበረ የነበረው ከኢያሱ ምዕራፍ 13 ከቁጥር 1 ላይ ያለው ሀሳብ አትሸምግል አታርጅ የሚል ነው። አትሸምግል አይትረግ አትሸምግል አይትረግ ዝብል ሀሳብ አታርጅ በቃ አይትረግ በትግርኛ ማለት የሚልና በጣም የሚገርም ነገር ነውና ይሄ እርጅናና ማርጀት ወደማ ምዕራግል ወዘሎ የሰውነት አይደለም፣ መንፈሳዊ እርጅና፣ መንፈሳዊ እርጋን፣ መንፈሳዊ ድንዛዜ፣ መንፈሳዊ እርጅና ነው ብሎ የተናገረውና ደስ ያለን ክፍል ምንድነው? ይሄ እርጅና ደግሞ ስጋዊ ሳይሆን ውስጣዊ ነገር ነው እና በጣም የገረመኝ ነገር አሁን የመጣንበት በጣም ረጅም ተጉዘናል። አሁን ቦታው ላይ ለመድረስ የቀረችን ትንሽ ነች አለ። አሁን ወደዚህ መመለስ አይቻልም ማለት አይገርምም? ወደ ኋላ መመለስ ረጅም ርቀት ነው ያለው። አሁን የቀረችን አጭር ነች። ወደዚህ መሄድ ነው፣ ሌላ አማራጭ የለም ማለትና ወደ ዴስቲኔሽን ማለት ወደ ፍጻሜ። ስለዚህ ወደ ፍጻሜ ለመድረስ ደግሞ ባለ አቅም ሁሉ በዘለቀ አቅም በዘለቀ ኃይል ተወልዊልካ ነታ ተሪፋት ካዘላ የቀረችን ጉዞ ጨርሳት የሚል ነውና አወዝሾ በጣም ለኔ በጣም የሚገርም ነገር ነው። ሄዳችሁ ዩቲዩብ ላይ በርሚንግሃም ቸርች ላይ ሄዳችሁ መስማት ይችላል። መልእክቱን ተሳሜዚ እና ይሄን ነገር ያሰብኩኝ ከሁለት ቀን በፊት ነው ቴክስት ያደረግልኝ እዚህ እንዳገለገል ራሱ ፓስተር ነግሮት ቴክስት አደረገልኝ። አንተ ነው ቃል የምታካፍለው በኋላ ምናምን ሲለኝ ጌታ ኦልሬዲ ከዛ ሐሳብ ያስተማሪ ነገር ነበርና እሱ ደግሞ ምንድነው አንደኛ ጢሞቴዎስ ምዕራፍ 6:12 ላይ ሄደን ካየን እንደዚህ የሚል ቃል አለ። መልካምን የእምነት ገድል ተጋደል የሚል ነው። fight the good fight of faith ይላል። ታዲያ የቀረው አሁን የቀረችው ወደ ሞታ ተሪፋ ዘላ ሐጅ ኸልምላ ምንድነው ማድረግ ያለብን ጌታው ምንድነው ማድረግ ያለብን ብዬ ሳስብ
fight the good fight of faith ይላል። fight the good fight of faith። ስለዚህ faith ሁላችን እንደምናውቀው እምነት ማለት የማይታይ ነገር እርግጥ ማድረግ ነው። ሲምፕል አዛብ አይደል? ታዲያ እምነት ምን አላት መሰላችሁ? ለእምነት ጠላት አላት። ለእምነት ጠላት አለው። አስከብለው በጎን ነው ዘለው ይሄ እንደዚህ ነገር ወዳለው ይሄ ኮንፌሽን ስለሆነ ዛሬ የምናገረው ጠጋልና እምነት ጠላት አላት ብለታል። ለእምነት ጠላት አለው ብለው ሃሌሉያ። ስለዚህ ጠላት ስላለ ለጠላት የጠላት ዋናው ዓላማው እምነትን ሊመታ ነው። እምነት ለመምታት ጠላት ሌሊትና ቀን ነው የሚሮጠው። ለእምነትና خربوعه ለእምነት ካብ እምነት ከቡድለና ጸላኢ ለይትን ማዓትን ዝደክም በሆነ እምነታችን ለመምታት ነው። ለዛ መጽሐፍ ቅዱስ ሲናገር እነዛ የእምነት አባቶች ድል የነሱት ሃሌሉያ በእምነታቸው ነው፣ በእምነታቸው ነው። ለእምነት ዋጋን ከፈሉ፣ ፋይት አደረጉ። ክብር ለእግዚአብሔር ነው። በእምነት ምን አደረጉ ይላል? ድል ነሱ። በእምነት ታይለው ሸኤሮም ሃሌሉያ። ስለዚህ ጠላት የምናሸንፍበት እምነት ስለሆነ የእምነት ጠላት ደግሞ ብዙ ስለሆነ የእምነት ገድል መጋደል አለብን። ወን ያለው የእምነት ገድል ተጋደል በቃ ሃሌሉያ። አሁንም የእምነት ገድል ተጋደል በቃ ሃሌሉያ። አንድ ገድል ነው ያለው ሓደ ሃሌሉያ። ኩናት ይዘሉ ሓደ ውጊ ይዘሉ ስለማ ና እምነት ውጊ ሃሌሉያ። የእምነት ገድል ሃሌሉያ። fight the good fight of faith አለው። የዘላለምን ህይወት የተጠራህበትን ይላል አይደል? መልካምን የእምነት ገድል ተጋደል የተጠራህበትን በብዙዎች ምስክር ፊት መልካም መታመን የታመንክለትን የዘላለም ህይወት እናድርገዋለሁ ያዘው ይላል ሃሌሉያ። ስለዚህ በምን እንዴት ነው ምን ይዘው ይሄን ህይወት ይሄን ህይወት ላይፍ አይደል? ይሄ ምን ኑሮ በምንድን ነው መያዝ የምንችለው? ኑሮ ነው፣ ህይወት ላይፍ ነው አይደል እንዴ? መኖር ነው። ስለዚህ እንዴት ነው ህይወታችንን መኖር የምንችለው ወይ ደግሞ መቀጠል የምንችለው ወይ ደግሞ መሻገር የምንችለው ወይ ደግሞ መድረስ የምንችለው? by fighting the fight of faith ሃሌሉያ። ስለዚህ ውጊያው ወይ ደግሞ ፍልሚያው የምን ጉዳይ ነው? የእምነት ጉዳይ ነው። መዋጋት ባቆምክ ጊዜ የእምነትን ነገር የእምነት መርከባቸው ምን ሆነ እንደሚለው መጽሐፍ ቅዱስ ተሰበረባቸው። እሺ የእምነት ዋናው ማሻገር የሚችለው ምንድነው? እምነት ነው። ስለዚህ ታዲያ አሁን እግዚአብሔር ምን ይላል ያለው መሰላችሁ? እንዴት ነው ይሄ እምነት ገድል የምንጋደለው? የእምነት እንዴት ነው ታዲያ ማመጣ? ይሄ እምነት ገድል እንዴት ነው የምጋደለው? እንዴት ነው የምዋጋው? እንዴት ነው ማሸነፈው ለሚለው ጌታ ምንድነው ተቀላችሁ የሚመጣ ምን አለ? ኮንፌሽን ነው አለ። ኮንፈስ ሃሌሉያ። አረ ኢየሱስ ክርስቶስ ጌታ ነው። በመናገር ነው። እምነት በምንድን ነው የሚመጣው? በመናገር ነው። እናገራለሁ እስቲ ለጎን ያለው እናገራለሁ ሃሌሉያ። እናገራለሁ አላቆምም በል ሃሌሉያ። I will speak faith ሃሌሉያ። I will fight the good fight of faith. I will speak ሃሌሉያ። ጠላት ከሚያደርገው ነገር የሚያጠቃ መቼ ነው? መናገር ባቆም ጊዜ መናገር ባቆም ጊዜ ዕብራውያን ምዕራፍ 10:38 ታነብልኛለህ ፓስተር? እንደዚህ ይላል። ይሄ this is the secret. This is the secret for our finishing line. ክብር ለእግዚአብሔር ነው። አሜን። ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። ጻድቅ በምን ይኖራል? በእምነት ይኖራል። የጻድቅ መኖሪያ ምንድነው? ፌዝ ነው። ለዚህ ወደ ኋላ ማፈግፈግ አሁን አይችልም። ብቻን ደግሞ ረጅም ጉዞ መታላ። ታዲያ ምንድነው አንደኛው ያለው የቀረው ምንድነው? fight the good fight of faith. ስለዚህ ወደ ኋላ ስለዚህ የእምነት ገድልን መናገር። አረ ኢየሱስ ጌታ ነው። fight the good fight of faith ወደ ጎን ያለው fight brother ወደ ሃሌሉያ fight the good fight of faith. How do we fight the good fight of faith? By confessing, by saying the word of God. የእግዚአብሔር ቃል ምን ማድረግ አለብን? መናገር አለብን። ክብር ለእግዚአብሔር። ኮንፌሽን ዋው ቁጥር 9 አንብብልኝ። ሶሪ ቀጥልልኝ። እኛ ግን አምነው ከሚድኑት ወገን እንጂ ወደ ኋላ ፈግፍገው ከሚጠፉት አይደለም። ስለዚህ እኛ ምንድን ነው ያለው? ወደ ኋላ ከሚያፈገፍጉ አይደለም። ንግህል ካብዝ ብለስ ይኮነ አምነው ምን ከሚያደርጉ ከሚድኑ ደግሞ ወዴት የሚሄዱ? ወደፊት የሚሄዱ ሃሌሉያ። ስለዚህ ምን እስቲ ወደፊት ነው የሚሄደው ብለው አውጅ ታቃሉ። ወደፊት ነው የሚሄደው ብለው ወደፊት ነው የሚሄደው ብለው ሃሌሉያ። አምናለሁ ወደፊት ነው እሄዳለሁ። ያመን ቀልቢት ለማ ይሄድ ሃሌሉያ። ወደ ኋላ አልሄድም ሃሌሉያ። አምናለሁ
ወደፊት ሄዳለሁ። ተናገሩት በደንብ አምናለሁ። ወደፊት ሄዳለሁ። የሚሄደው ወደፊት ነው። ስለዚህ እምነት ምንድነው? ማወጅ ነው። ይሄ እንደዚህ ማለት ስለለመድነው ነው። ካወጅከው ጠላት ይሰማል፣ አንተም ትሰማለህ፣ ፍጥረት ይሰማል፣ ነገሩ ይሰማል፣ ነገርየው ይለወጣል። ሃሌሉያ you are fighting the good fight of faith። ስለዚህ ወደፊት ነው። እስቲ በለው ሃሌሉያ። የኔ ነገር ወደፊት ነው በለው ሃሌሉያ። ወደፊት ነው በለው ሃሌሉያ። እሄዳለሁ ሃሌሉያ። እወርሳለሁ ሃሌሉያ። እሻገራለሁ ሃሌሉያ። ወደ መድረሻ እደርሳለሁ ሃሌሉያ። የሚያቆመኝ ኃይል የለም ሃሌሉያ። እሄዳለሁ ወደፊት። የኔ ነገር ምንድነው? ያንተ ነገር ምንድነው? ያንቺ ነገር ምንድነው? የኛ ነገር ምንድነው? ወደፊት ሃሌሉያ። ኮንፈስ that's faith እንጂ አለ ከሚያፈገፍጉት አይደለንም። ወደኋላ ከሚያፈገፍገን አይደለሁም በሉት ሃሌሉያ። የሚያፈገፍጉ ሊኖሩ ይችላሉ። እኔ ግን ወደኋላ ከሚያፈገፍጉት አይደለሁም። ወደፊት እሄዳለሁ ሃሌሉያ። ወደፊት ወረወራለሁ ሃሌሉያ። ንቅድሚት ይዘኸይድ ሃሌሉያ። ንቅድሚት ውርወር ሃሌሉያ። that's faith እንደዚህ የሚቀላል ራእይ 12:11 ላይ ይሄ እንግሊዝኛው በጣም ደስ የሚል ሐሳብ አለ። በእንግሊዝኛው ታነብልኛል። ሃሌሉያ። እነርሱም በበጉ ደም በምስክርነታቸው ቃል ድል ነሱ፣ እስከ ሞት ድረስ እንኳን ለነፍሳቸው አልሳሱም። አይገርምም? ፋይቲንግ ማለት እስከ ሞት ድረስ የምን ፋይት ነው? ምንድነው ፋይት እናደርገው? ጋይስ እየሞት ራሱ የሚመስልህ ጊዜ ስፒክ ፋይት በሉት ሆነ እነዚህ ተናገር በሉት ሃሌሉያ። ስፒክ ፋይት ሃሌሉያ። ጠላት የማይወደው ነገር እምነትን ስትናገር ሃሌሉያ። ኢየሱስ ጌታ ነው። አይ ስፒክ ፋይት ህይወታቸው ራሱ ሃሌሉያ እስከ ሞት ምን አላደረጉም? አልሳሱም ሃሌሉያ። they speak faith እና ምን አለ ከዛ በኋላ በምስክርነታቸውና በበጉ ደም ደግሞ ምን አደረጉ? ድል ነሱ። እኔ ድል ነሽ ነኝ በሉት ሃሌሉያ። እናገራለሁ ሃሌሉያ። እምነት አውጃለሁ፣ ድል እነሳለሁ ሃሌሉያ። ተናገር። እምነት እናገራለሁ፣ እኔ ደግሞ ድል እነሳለሁ ሃሌሉያ። በደሙ ጉልበት ሃሌሉያ። በምስክርነቴ የተነሳ በእኔ ላይ ድል ነው ያለው ሃሌሉያ። በድል እሄዳለሁ፣ በድል እራመዳለሁ፣ በድል እወጣለሁ፣ በድል እከብራለሁ ሃሌሉያ። ለእኔ የተነገረልኝ ክብር ነው። ለእኔ የተነገረልኝ ሃሌሉያ ግሎሪ። ኢየሱስ ጌታ ነው። ፕሬዝ ጋድ that's who you are። ናገራለሁ በምስክርነታቸው በእንግሊዝኛው ብብል በዚያ ኮንፌሽን ነው የሚል therefore yes oh heaven yes you who dwell in them who is the inhabitants of the earth and the sea for the devil has come down as told 11 please yeah. And they overcame him. Wow. ምንድን ነው የሚለው? They overcame him. They overcome. You are overcomer ሲበሉ ጎኛለሁ። overcomer ነው በሉልኝ። ጠጋ ብላቸው ኢየሱስ you are overcomer በሉ ሃሌሉያ። ኢየሱስ ጌታ ነው። We are overcomers. We have to confess faith. ኢየሱስ ክርስቶስ ጌታ ነው። They overcame ነው የሚለው ሃሌሉያ። You are overcomer. Okay? They overcame him by the blood of the lamb. Yes. And by the word of their testimony. Yes. And they did not love their life to the death. አይገርምም? በምስክርነታቸውና በደሙ የተነሳ ምን አደረጉ? ድል ነሱ ሃሌሉያ። ደም አለኝ በለው ሃሌሉያ። እመሰክራለሁ፣ በድል እወጣለሁ፣ በድል እመራመዳለሁ፣ በድል እመላለሳለሁ፣ አውጃለሁ ሃሌሉያ። በአየራት ላይ እናገራለሁ፣ በነገሮች ላይ እናገራለሁ፣ በተራሮች ላይ እናገራለሁ። የኔ ድል ነው ሃሌሉያ። በድል እወጣለሁ ሃሌሉያ። praise God this is the glory of the saints ኢየሱስ ክርስቶስ ጌታ ድል ነው ለኛ አሜን። we confess confession አይገርም? that confession brings us to action that action brings us to live in faith ኢየሱስ ጌታ ነው። confession it gives us to act out and then that action was to live by faith
እኔ አምናለሁ ብሎ ሃሌሉያ። ከዛ ደግሞ እናገራለሁ በአንድ መንፈስ ይላል ሃሌሉያ። እናምናለን ደግሞ እናደርጋለን። ተናገሩ እስቲ ተናገሩ። በአንድ መንፈስ በሉ። እኔ አምናለሁ አሁን እናገራለሁ ሃሌሉያ። አይ ስፒክ ሃሌሉያ። ፍጥረት ሁሉ ይሰማል ሃሌሉያ። ጠላት ይሰማል ሃሌሉያ። ነገሮች ይሰማሉ ሃሌሉያ። በሽታ ይሰማል ሃሌሉያ። ሞት ሃሌሉያ። ፍርሃት ራሱ ይሰማል ሃሌሉያ። ኢየሱስ ጌታ ነው። የፍርሃት መንፈስ አልተቀበልንም። የድፍረት መንፈስ ተቀብለሃል። የኃይል መንፈስ ተቀብያለሁ። በሌላ ያለው ከዓለም ካለው ይበልጣል። ደግሞ እኔ አሸናፊ ሃሌሉያ። ፍጥረት ሁሉ ይስማ ሃሌሉያ። አይ ስፒክ ፌዝ ሃሌሉያ። አይ ስፒክ ፌዝ ፌዝ ጋድ ዋይ በመናገረው ላይ ነው ህይወት ያለው። ምሳሌ 18:23 ላይ የምናውቀው ቃል ነው። ለማስታወስ ያክል ነው። እንደዚህ ይላል የሞትና የህይወት ኃይል በምን ይላል? በአንደበት ላይ ሻምብልኝ ሲፍራ ዛሬ ፍሬ የምንበላ ፍሬ ያለ ሃሌሉያ። የሚጣስ ነገር አዎ በአንደበቱ ፍሬ ሆዱ ይጠግባል፣ በከንፈሩ ምርት ይረካል። አንደበት የሞትና የህይወት ኃይል አላት። አንደበት ምንድን ነው? ይሄ ለምንድን ነው ይሰጣል? ምን ለማለት ምን እናገርብኝ ማተር ያደረገ we confess the word of God. I confess በለው ሃሌሉያ። የአንደበቴን ፍሬ እበላለሁ ሃሌሉያ። የአንደበቴ ፍሬ ደግሞ በለው ሃሌሉያ ድል ነው ለኔ በለው ሃሌሉያ። ክብር ነው ለኔ ሃሌሉያ። ትንሣኤ ነው ለኔ ሃሌሉያ። ሃሌሉያ እረፍት ነው ለኔ ሃሌሉያ። ታስዊ ፍሬዋን ደግሞ ምን ያደርጋሉ? ይበላሉ ሃሌሉያ። እኔ የምናገረው በለው ሃሌሉያ ህይወትን መዝራት ይችላል። ህይወትን መፍጠር ይችላል። የሞተውን ወደ ህያው ማምጣት ይችላል። የጠፋውን እንዲገኝ ያደርጋል ሃሌሉያ። I speak faith. I confess faith. I have faith ሃሌሉያ። I speak the word of life ሃሌሉያ። I have life in my mouth. ኢየሱስ ክርስቶስ ጌታ ነው። ህይወት በእኔ ላይ አለ በሉ። ሲሆን ያለው ህይወት በእኔ ላይ አለ። ህይወትን እናገራለሁ በሉ። በቸርች ላይ ህይወትን እናገራለሁ። በምድሪቷ ላይ ህይወትን እናገራለሁ። በቤተሰቤ ላይ ህይወትን እናገራለሁ። በልጆቼ ላይ ህይወትን እናገራለሁ። በእያንዳንዱ ነገር ላይ ህይወትን እናገራለሁ። ህይወት ደግሞ ይፈልቃል ሃሌሉያ። የህይወት ቃል መናገሬ ደግሞ ምን አለው መሰላችሁ? ፍሬ አለው። እኔ ፍሬያማ ነኝ በሉ ወገን ያለው እኔ ፍሬያማ ነኝ በሉ ሃሌሉያ። እንደዚህ ይላል ምሳሌ ምዕራፍ 6:2 ላይ እንደዚህ ይላል። ምሳሌ ምዕራፍ 2:6 yes 6:2 በአፍ ቃል ተጠመድክ በአፍ ቃልህም ተያዝክ ይላል። አይገርም? በምን ቃል? by your confession ሳምብልኝ ፓስተር ይረግና 6:2 ምሳሌ ሁላችሁ አላችሁ ያለ ከሌላ 6:2 የአንደበታችን ነገር ቀላል ነገር ነው። እኛ የምንናገር እኛ የምናውጀው ነገር ህይወትን ሞትን ሊያመጣ ይችላል። እኛ ግን ሞትን ከሚያመጣ አይደለም ህይወትን አለለው ነው። እስከ አንደበት 6:2 በተናገርከው ነገር የድሮውን አይደል? በአፍ ቃል ተጠመድክ ይላል። በዚህኛው በሌላኛው ትርጉም ከነብኩት ነው። ለዛ ምን ታሰሩ ፌዝ ሙቭ እንዳደረግ ነገሮች ስታክ እንድናረግ ወደኋላ እንድናፈገፍግ ወደኋላ እንድንመለስ የእግዚአብሔር ሐሳብ አይደለም። ወደፊት እንድንወረወር ሃሌሉያ። ቀጥል በአፍ ቃል ተጠመድ yes በአፍ ቃል ተያዝ አይገርም? በአፍ ቃል ተጠመድ። አንዳንድ ጊዜ ምንድን ነው ያዘን? ምንድን ነው ወደኋላ የሚመልሰው እየሳስብ ለካ መናገራቸው ቃል የእምነት ቃል አይደለም። ኮንፈስ የምናደርገው ነገር የእምነት ቃል አይደለም አይደል? ስለዚህ ምንድን ነው ያዘን? ጠላት ነው ያዘን፣ ሰይጣን ነው ያዘን። በተለይ እንደቃልባል ኖ ያዘ የአፍን ቃል ነው። the confession of your own words ወንድሜ በል ሃሌሉያ። በአፍ ያለውን ቃል ሃሌሉያ
ለክብር ተጠቀምበት። ሃሌሉያ። ኣብ ኣፍካ ናይ ክብሪ ቃል ኣሎ፣ ናይ ህይወት ቃል ኣሎ። ሃሌሉያ። ህይወት እንደናገር ህይወት ይሆናል። ሌላ ነገር አትቀርም። ኢየሱስ ጌታ ነው። ዕብራውያን እንደዚህ ይላል። ዕብራውያን 11:3 ላይ የምንት ዓለማት የተፈጠሩት ታውቃላችሁ። ነገሮችን መፍጠር ይቻላል። ነገሮች የሚፈጠሩት በቃል ነው። የተፈጠሩት በቃል ነው። ዓለማት የተፈጠሩት በቃል ነው። የምንናገረው ቃል የመፍጠር ቃል አለ። ስለዚህ የምን ቃል ነው የምንናገረው ነው? እሺ 11:3 ፕሬዝ ጋድ ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። አያችሁ፣ በእምነት እናስተውላለን። በእግዚአብሔር ቃል እንደተዘጋጁ የእግዚአብሔር ቃል የመፍጠር ጉልበት አለው። ወንድሜ በሉት፣ በእግዚአብሔር ቃል በሉት የመፍጠር ጉልበት አለው። ከማይታይ ነገር ወደሚታይ ነገር የምታመጣበት ዋናው ምክንያት በእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ተናገረው። ሃሌሉያ። የእግዚአብሔር ቃል በተናገረ ጊዜ የሌለ ነገር ወደ ሌላ ነገር ይመጣል። ሃሌሉያ። የጠፋ ነገር ሃሌሉያ ወደ መገኘት ይመጣል። ሃሌሉያ። ዋው ሃሌሉያ። ስፒክ ዘ ወርድ ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዓለማትን ራሱ የመጡት ከሌለ ነገር ወደ ሌላ የመጡት ምንድን ነው? በቃል። ስለዚህ በቃል ቃል ይሰራል። በሉት ሃሌሉያ። ቃል ይሰራል። ወንድሜ በሉት ሃሌሉያ። የሚሰራ ቃል በአንደበትህ አለ። በሉት ሃሌሉያ። ቃሉን ተናገረው። ኢየሱስ ክርስቶስ ጌታ ነው። እንደ ቃሉን ስትናገር አክት ኦን ኢት ሃሌሉያ። እንደ አክት ካደረክ በኋላ እርምጃ ከወሰድክ በኋላ ሊድ ኦን ኢት ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ለሌላ ድምፅ አንስማ። ጻድቅ በምንድን ነው የሚኖረው አለ? በእምነት ነው የሚኖረው። የተናገርነው የእምነት ቃል ይዘን ጸንተን መቆም አለብን። ሃሌሉያ። ሊድ ኦን ዳት ሃሌሉያ። ኮንፌሽን በተናገርከው ላይ ጽና በሉት ሃሌሉያ። በተናገርከው ላይ ቆም በሉት ሃሌሉያ። act and live on it hallelujah praise God። ኢሳይያስ እንደዚህ ይላል። ጌታ ራሱ እግዚአብሔር ራሱ በነቢዩ አድርጎ እንደዚህ ተናገረ። ምዕራፍ 55:11 ላይ በጣም ወዶ ቃል ነው። በዚህ ቃል ነው ጌታን ያገኘሁት 1993 ይሄ ቃል ለኔ ማለት በቃ ዲስፕሊን ነው እና ኢሳይያስ 55:7 ጀምሮ ያለው በጣም በዛ ነው የመጀመሪያ እግዚአብሔር ቃል እንትን ያደረኩት የኔ ሎንግ ስቶሪ ነው። ይሄ ቃል ሳሜዝ እንደዚህ ይላል። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል። ይቅርታውም ብዙ ነውና ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤን ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣው ቃሌ እንዲሁ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። አሜን። ቀስ ብላችሁ ጎናቻለሁ። የምትናገረው ቃል ይሰራል። ቀስ ብላችሁ ሃሌሉያ ይሰራል። የምትናገረው ቃል ይሰራል። እግዚአብሔር እኔ የምናገረው ቃል ወደ በከንቱ ወደ እኔ እናድርግ ማለት አይመለስም። ወደ ምልካው መጥቶ ሰርቶ ይመጣል። ሃሌሉያ። ስለዚህ ከኔና ከእናንተ የሚጠበቀው ምንድን ነው? ኮንፈስ ይተወጡ። ተናገር ቃል ተናገር ሲበል ጎን ያለው ያ ሰውዬ ታውቁታላችሁ አይደል? ያ 10 አለቃው ነው የተለቃው መጥቶ ወደ ጌታ ምን አለው? ምን አለው? ቃል ብቻ ተናገር። ቃል ተናገር በሉት ሲሆን ያለው ቃል ተናገር በሉት ቀዩ ሆነ ታያዋለህ በሉት ሃሌሉያ። ሰዓት ምናምን ፕሩፍ አያስፈልግም። ቃሉን ከተናገር የቃል ውጤት አለ። ሃሌሉያ። walk on that word and then you will see the result. ሃሌሉያ። አረ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ቃል እናገራለሁ ብሎ ሃሌሉያ። የተናገሩት ቃል ደግሞ ይሰራል። ሃሌሉያ። በከንቱ ወደ እኔ አይመለስም። አይመለስም። speak it. let's try it. speak it. ዓለማትን የፈጠረበት በዚህ ቃል ወደ ኤግዚስተንስ መጥቶ ሃሌሉያ። የሌለ ነገር ማምጣት የሚችል እግዚአብሔር ቃል አሜን። እግዚአብሔር ቃል ኮንፈስ እናድርገው ሃሌሉያ። ስፒክ ዘ ወርድ ኦፍ ጋድ ሃሌሉያ። ቃሉ ደግሞ ምን አለው? ህይወትን ደግሞ መንፈስ ነው። ኢየሱስ ክርስቶስ ጌታ ነው። አንደኛ ቆሮንቶስ ምዕራፍ 5:17 ላይ እንደዚህ ይላል። ይሄ ቃል ምንድን ነው የሚለው ስለኛ? ይሄ ቃል የሚለው ይሄን ነው መድገም ያለብን። እኔ ነው ማለት ያለብን። እኔ እሺ 5:17 ምን አለው ቃል? ስለዚህ ማንንም በክርስቶስ ይላል። ሃሌሉያ።
ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። ስለዚህ በክርስቶስ ቢሆን ምንድን ነው አዲስ። ስለዚህ ሁሉ ጊዜ ነገር ያለ ምንድን ነው? እኔ አዲስ ፍጥረት ነኝ። አሮጌ በኔ ላይ አይሰራም። እስቲ አይሰራም በሉ። መናገር ነው እኮ በቃ ይሄ መናገር ተናገሩ እኮ ያለው። ስለዚህ አንዱ በክርስቶስ ቢሆን ይሄ የምናውቀው ቃል ነው። አይ ነው ግን መናገር አለብን። ምንድን ነው ያለብን? አዲስ ፍጥረት ነኝ፣ አሮጌው አልፏል፣ ሁሉም ምን ሆኗል? አዲስ ሆኗል። ኧረ ኢየሱስ ክርስቶስ ጌታ ነው። በማንኛውም ሁኔታ ላይ we have to confess ኢየሱስ ክርስቶስ ጌታ ነው። እኔ ምንድን ነኝ? አዲስ ፍጥረት ነኝ። ሃሌሉያ። አሮጌ ነገር በእኔ ላይ አይሰራም። ሃሌሉያ። we have to confess በምስክርነታቸው በበጉ ደም ድል ነሱ፣ ለሕይወታቸውም አልሳሱም እኮ ነው የሚለው እስከ ሞት we have to fight the good fight of faith። ሰርከምስታንስ ሌላ ሊሆን ይችላል። እኔ ግን አዲስ ፍጥረት ነኝ። በሌላ አሮጌ ነገር የለም። I'm new creation in Christ Jesus. We have to confess it. Hallelujah. ቃል በቃ አምነን ሆኛለሁ ብለን እንኖራለን። ነው we have to confess it። ጠላት መስማት አለብን። አየሩ መስማት አለብን። ሁኔታው መስማት አለብን። በቃ ያለው የፍርሃት መንፈስ መስማት አለብን። ይሰማል። ጆሮ አለው። I'm telling you. Hallelujah. Confess it. You will see. Fight the good fight of faith. This is faith. እነዚህ ብሎ አምኛለሁ ብለህ የምትሄደው አይደለም፣ የምትናገረው ነው። ወንድሜ የምትናገረው ነው። በቃ ሃሌሉያ ስፒክ ወደ ሃሌሉያ ተናገር ወደ ኮንፈስ ኢት ወደ ሃሌሉያ ኮንፈስ ኢት ወደ ሃሌሉያ and then act on it ሃሌሉያ live on it ኢየሱስ ክርስቶስ ጌታ። ከዛ በእምነት መራመድ ይቻላል። ሃሌሉያ እምነቱ በቃ እና ወደ ኋላ በቃ መፈግፈግ የለም። ኢየሱስ ወደፊት መቀጠል ነው። ሃሌሉያ ሮሜ 5:17 ምንድን ያለ ሮሜ 5 ይሄን ኮንፈስ ብናደርገው ምን ይለናል? እስቲ praise God hallelujah I'm excited hallelujah ኢየሱስ ክርስቶስ ጌታ። ያን እግዚአብሔር ሲመልስልኝ በጣም ደስ ብሎኝ በተለይ በቃል አድርጎ ላስት ታይም ነካ ሲያደርገኝ እንዴ እርጅና አለ እንዴ ሳትቀር በሁለት ቀን አልነግራችኋል። አወስ ኮንፈስ ነው በቃ ነው ቃሉ እየገደደ አሁን እዚህ ጋር ያለው ትንሽ ማለት ነው ኮንፈስ ቢደረግ ማለት ነው። ኧረ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አንብበልኝ ምን ይላል እስቲ? እንግዲያውስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል። ሮሜ 5:17 ቴንክ ዩ። ከዛ ወደዛ እንሄዳለን። ይሄ ደግሞ በመገለጥ በፓስተር ያመጣ የሚቀጥለው እሱ በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እኔ የተጠራሁት በትርጉም ያለው ለንግስና ነው ማለት ነው። አሁን አየር የሚሰማል ለወንድማችን ምን ገረውና እኔ የተጠራሁት በለት ሃሌሉያ በአንዱ በኢየሱስ ክርስቶስ በኩል ለንግስና ነው። ሃሌሉያ ለንግስና ነው የተጠራሁት። ሃሌሉያ ወደ ሪያል ሃሌሉያ ፕሪስቱድ ኢየሱስ ክርስቶስ ጌታ ነው። ለዛ ተጠርቻለሁ። ሃሌሉያ we have to confess this ሃሌሉያ ምን ያደርጋሉ ያለው ይነግሳሉ። ለመንግስት ነው የተጠራሁት በለት ሃሌሉያ እኔ ንጉስ ነኝ በለት ሃሌሉያ የመንግስት ካህን ነኝ በለት ሃሌሉያ ቅዱስ ሕዝብ ነኝ ሃሌሉያ I am the real ሃሌሉያ ዋው ሃሌሉያ ሆሊ ኔሽን ኢየሱስ ክርስቶስ ጌታ ነው። ኢየሱስ ጌታ ነው። ምን ያደርጋል ያለው ይነግሳሉ ነው። ተቀብለህ ዝም ብለህ አውስ የሩቃና መቀበልን ተቀበል ነው ስትናገር ግን ለመንገስ አልቆ ቅዱስ ጋር ማጫወት አይደለም ብሎ ነው። ኢየሱስ ክርስቶስ ጌታ ነው። ወንድሜ አንተ ንጉስ ነህ በለው ሃሌሉያ you reign in life በግልጽ ነው ደስ ይላል we reign in life ይላል ሃሌሉያ ሃሌሉያ ፕሬዝ ይናገራል ዝም አይደለም we reign in life ይነግሳል። ለንግስነት ተጠርቻለሁ። በንግስነት ህይወት ውስጥ ነው ያለው። አሜን ሪያል ሃሌሉያ ፕሪስቱድ ሃሌሉያ ኢየሱስ ጌታ ነው። I speak ሃሌሉያ ፌዝ ጠላት ይሄ ነው የሚጠራው። ይሄ ስትናገር ነው ታዲያ ሬማ ፌዝ ሚኒስትሪስ ሌላ እየተናገረ ነው የተሸገረው ነው ተቀበለ ተሆቦ ይሏል ተሰው ነው ተሆቦ የለም ተሆቦ የለም
ተውቦ ሌላ ጊዜ ገለጥላችኋል። ተውቦ የለም ተረት ማለት ነው። ስፒክ ፌዝ በሉት ሃሌሉያ። ወንድሜ ስፒክ ፌዝ ሃሌሉያ። አንተ ለመንግስት ተጠርተሃል በሉት ሃሌሉያ። ንሂወን ዋው ሃሌሉያ። ዕብራውያን 4:16 ላይ የምናውቀው ቃል ነው አይደል? ወደ ዙፋን ጸጋ በመቅረብ ነው የሚለው በእምነት ምንም በቃ we come to his throne ባልን አለ እነሱ ኮቲ እነሱ መናገር ካቆመን በምንድን ነው የምንቀርበው? if you are not shutting our mouths, if you are not speaking faith, how come we're going to get to his throne? It's faith. faith ደግሞ ዋናው ጠላት ማን ነው? ራሱ ያኛው faith ስናገር ግን የለም ድነሰት ይወጣል። ሃሌሉያ። የድን ህይወት ነው የተጠራ ነው። ክብር ለእግዚአብሔር ነው። ስለዚህ ከኩነኔ ራሱ ነፃ የምንወጣው በምን መሰላችሁ? በእምነት ወይ ሃሌሉያ። ሮሜ 8:1 ላይ እንደዛ ነው የሚለው። እንግዲህ በክርስቶስ ኢየሱስ ያሉት እነዚህ ምን ያላቸው መናገር አለብን። ኩነኔ አይመጣ ማለት ነው። ሲመጣ you have to fight the good fight of faith። ምንድን ነው ማለት ነው? speak who you are in Christ። እኔ ኩነኔ የለብኝም ሲበሉ ሃሌሉያ ተናገሩ። ሃሌሉያ እኔ ኩነኔ የለብኝም ሃሌሉያ። የቀረ ቅራሬ የሚባል የለብኝም ሃሌሉያ። ኩነኔ የለብኝም I'm free ሃሌሉያ። It's all about faith. Speaking. Praise God. ለምን በክርስቶስ ኢየሱስ ያለው የህይወት መንፈስን ከኃጢአትና ከሞት ህግ ምን አድርጎኛል? አርነት አውጥቶኛል። ሃሌሉያ I'm free ሲበሉ ሃሌሉያ። I live in freedom። በፍሪደም ነው እጆቹን ካፋልና I live in freedom ሃሌሉያ። 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 Christ set me free ሃሌሉያ። I live in freedom። ኢየሱስ ጌታ ነው። That's who you are. Confess. Hey. Wow. ጳውሎስ እንደዚህ ያለ ገላትያ ምዕራፍ 2:20 ላይ የምናውቀው ቃል ነው። ይሄን ስነግራችሁ እግዚአብሔር በቃይ ኮንፈስ አድርጋችሁ ስላለኝ ለኔም ኮንፈስ ማድረግ ያለው this is our identity, this is who we are ሃሌሉያ። ገላትያ 2:20 ላይ እንደዚህ ይላል። እኔ ምን ነው አለ በቃ መጨረሻ እኔ ምን ሆኛለሁ? ተሰቅያለሁ። እሺ እኔም አሁን ሕያው ሆኛለሁ። እኔ አሁን ሕያው ሆኛለሁ። ክርስቶስ ግን በእኔ ይኖራል። ክርስቶስ በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ እኔ በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው። አይገርምም? በእግዚአብሔር ልጅ ባለኝ እምነት ነው የምኖረው። ኑሮዬ በእግዚአብሔር ልጅ ባለኝ እምነት ነው። በእግዚአብሔር ልጅ ባለኝ ማን ፈይሳ ነው። ይሄን እምነት ምን ማድረግ አለብን? መናገር አለብን። እናገራለሁ ሲበሉ ሃሌሉያ። በራሴ አልኖርም በሉ ሃሌሉያ። በእግዚአብሔር ልጅ ባለኝ እምነት እኖራለሁ ሃሌሉያ። አይ ኮንፈስ ፌዝ ሃሌሉያ። እኔ በእኔ ራሴ ተማምኜ ኖሬ አላውቅም። ተደግፌ ኖሬ አላውቅም። ደስ የሚለኝ ቃል አለ ዕብራውያን ምዕራፍ 6:1 ላይ ምን እንደዚህ ይላል? እምነት ይላል ሃሌሉያ ከሞተ ስራ አሰላችሁ ያው የሮማት መስለው ከሞተ ስራ ማለት እኔ በምሰራው እኔ በመሆነው እኔ በማደርገው ነገር አልኖርም ማለት ነው ሃሌሉያ። በክርስቶስ በሰራው እኖራለሁ ሃሌሉያ። እኔ ምኖረው ሃሌሉያ ክርስቶስ በሰራልኝ ስራ ነው ብሎ በጎን ያለው እንደዛ ብሎ ክርስቶስ በሰራልኝ ስራ በዛ እኖራለሁ ሃሌሉያ። እኔ በማደርገው እኔ በመሆነው እኔ ሃሌሉያ ባደረኩት አይደለም ሃሌሉያ ሃሌሉያ ዋው ሃሌሉያ It is finished. It is finished. እምነት ከሞተ ስራ nothing is gonna do. Christ has been done everything for me. ደስ የሚል ቃል አለ ሮሜ 6:6 እናነብና ምክንያቱም አሁን አዋጁ ነገር ስለሆነ ተነስተን እናወጃለን። እሺ ሮሜ 6:6 እንደዚህ ይላል
እንዴት ይሄን ነገር በእኛ ላይ ሆነ ብለው እሺ እንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአት ጸድቋልና የሞተስ ከኃጢአት ምን አድርጓልና? ስለዚህ እኔስ ሞቻለሁ ብለው ሃሌሉያ ሞቻለሁ በሉ ተሰቅያለሁ ሞቻለሁ ተሰቅያለሁ። ኃጢአት በእኔ ላይ ጉልበት የለውም። ኃጢአት በእኔ ላይ አይሰራም፣ ስፍራም የለውም። ሃሌሉያ there's no place in me. Hallelujah. We have to confess this. This is faith. የእምነት ኮንፌሽናችን መሆን አለበት። ጌታ ይመስገን። ኤፌሶን 1:3 ላይ ይሄ እናቀው በሰማያዊ ስፍራ ምን ሆነናል? እስተባርካለሁ ብሎ ሃሌሉያ። ቋንቋዬ በረከት ነው ብሎ ሃሌሉያ። ለበረከት ተጠርቻለሁ። ኢየሱስ ክርስቶስ ጌታ ነው። በሰማያዊ ስፍራ በአብ ቀኝ ምን አደረገን? የባረከን የጌታችን ኢየሱስ ክርስቶስ ሃሌሉያ አባት ምን ይሁን ይባረክ። ሃሌሉያ አም ብለስ ብሎ ሃሌሉያ አም ብለስ ብሎ ሃሌሉያ አም ብለስ ሃሌሉያ with a heavenly blessing ሃሌሉያ። ይሄንን ኮንፈስ ማድረግ አለብን። this is our confession አም ብለስ ሰባት ላይ ዝቅ ብላ አንብብልኝ እዛ ላይ በውድ ልጁ ለጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እሱም የበደላችን ስርየት የበደል ስርየት ሁሉ እናድርገዋል ተከፍሏል ብለዋል። ተከፍሎልኛል። እስቲ በሉ ተከፍሎልኛል። ሃሌሉያ ድል የኔ ነው። ሃሌሉያ ጽድቅ የኔ ነው። ሃሌሉያ ቅድስና የኔ ነው። ሃሌሉያ ቤዛነት የኔ ነው። ሃሌሉያ ጥበብ የኔ ነው። ሃሌሉያ ይሄ ሁሉ ኢየሱስ ከፍሎታል። ሃሌሉያ ከፍሎልኛል። ሃሌሉያ ይህንን ህይወት ይህንን እምነት አዋጅ ማወጅ አለብን እና ወደ ኋላ ማፈግፈግ የለብን። there's no way ትንሽ የቀረችው ሃሌሉያ። ይሄ በጣም ልቤን የተነካ እንዴ የቀረችው ለከበዝች አርጌ ነው የምደርሰው። ኢየሱስ ክርስቶስ ጌታ ነው። የጣለው ነገር አሁን ምን አድርግ አለብን? ማንሳት አለብን። ኮንፌሽናችን ማንሳት አለብን። ቆላስይስ ምዕራፍ 2:10 ላይ እንደዚህ ይላል። ስለዚህ ይላል ይሄ ቃል አንብበን ብንጨርስ ደስ ይለኛል። ቆመን እናነበዋለን እና እናወጀዋለን። ክብር ለእግዚአብሔር። የማወጅ ነገር ሃሌሉያ እንትን እናደርገዋለን። ይሄ በጣም ፓወርፉል ቃል ነው። በእንግሊዝኛው ተነብልኛል። እንደዚህ ይላል and you have been given fullness in Christ, and who is the head over every power and authority. በሌላ እንግሊዝኛ እንደዚህ ይላል። ባንኛው ይሄ በጣም ፓወርፉል ነው። ይሄ በጣም ፓወርፉል ሌላ ብዙ ነበር ግን አሁን ጊዜ ነው። praise God, praise God. And you are complete in him, which is the head of all principality and power. Amen. And you are complete in him. You are complete in him. Hallelujah. You are complete in him. Hallelujah. You are complete. Complete ማለት ምንም ያስው hallelujah. You are complete in him. አንተ hallelujah በዛኛው ተሞልታችኋል ነው የሚለው። እዚህ ግን you are complete in him, which is the head of hallelujah, the principality and the power. hallelujah በእርሱ ሆነ ተሞልተሃል። hallelujah እኔ ተሞልቻለሁ። hallelujah I am complete. hallelujah in Christ Jesus. I declare right now, hallelujah, I am complete. hallelujah I am complete. hallelujah we are complete. hallelujah we are complete. hallelujah ኢየሱስ ክርስቶስ ጌታ ነው። speak faith. hallelujah speak faith. hallelujah act in faith. hallelujah live in faith. hallelujah I live in faith. hallelujah I speak faith. hallelujah I act in faith. hallelujah we live in faith. ኢየሱስ ክርስቶስ ጌታ we are complete in him. ስለ እግዚአብሔር ክብር አምጥለት። ጌታ ይመስገን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ እናምናለን ደግሞ እናገራለን። ከአንዱ መንፈስ የእምነት መንፈስ ሃሌሉያ አማን ደግሞ ተናገርኩ። ስሜ ነገር ሰው አለ ተናገሩ። ጌታ ሃሌሉያ አሁን ተናገሩት። በግላችሁ ተናገሩት። ሃሌሉያ አይ አም ብሉት። ሃሌሉያ ሃሌሉያ ዘራቸው ስለ ፍቃድ ኢን ጂሰስ ብሎ ሃሌሉያ እግዚአብሔር ጽድቅ ሆኛለሁ። ሃሌሉያ እግዚአብሔር ሃሌሉያ የሱ ህይወት ሃሌሉያ በኔ ላይ ይገለጣል። ሃሌሉያ የእግዚአብሔር የክብሩ መገለጫ ነኝ። ሃሌሉያ እኔ የእግዚአብሔር ቤተ መቅደስ ነኝ። ሃሌሉያ እሱ በኔ ላይ ይኖራል። ሃሌሉያ
የመንፈስ ቅዱስ ማደሪያ ላይ አውጅ ሃሌሉያ ኮንፈስ ኢት ሃሌሉያ I have hallelujah the power hallelujah I don't have the spirit of fear hallelujah I have the spirit of boldness hallelujah sound mind hallelujah እኔ hallelujah አምናለሁ እናገራለሁ hallelujah እግዚአብሔር ኃይሌ ነው hallelujah ኢየሱስ ክርስቶስ ጌታ ነው አውጅ speak faith hallelujah እምነት ተናገሩ hallelujah ተናገሩ hallelujah ለሕይወትን hallelujah ለመትረፍ ለመጥፋትን አልተጠራም hallelujah በቤዛነትና ነገር ተቀብያለሁ በእግዚአብሔር መንፈስ ታተምያለሁ hallelujah በወርቅና በብር አይደለም የተገዛው በክርስቶስ ደም hallelujah ተገዝቻለሁ hallelujah ዋጋ እጅግ ብዙ ነው hallelujah እጅግ በብዙ ዋጋ ተገዝቻለሁ እኔ የራሴ አይደለሁም hallelujah hallelujah the ambassador of Christ hallelujah in this life ኢየሱስ ክርስቶስ ጌታ ነው ተናገሩ ኢየሱስ ክርስቶስ ጌታ ነው ወደ መንግስት ልጁ ሃሌሉያ አፈለሰን ሃሌሉያ የፈለስኩኝ ሃሌሉያ ከጨለማ ወደሚያስደንቅ ብርሃን የጠራኝ የእሱን በጎነት እንድናገር ነው ሃሌሉያ ስፒክ ፌዝ ኢየሱስ ክርስቶስ ጌታ ነው ሃሌሉያ ተናገሩ የሮሜ ጸሐፊ እንደዚህ አለ ሰይጣን በእግራችሁ ስር ይቀጠቅጣል ያለው ሃሌሉያ ሰይጣን በእግሬ ስር ተቀጥቅጧል ብሎ ሃሌሉያ የሰይጣን ሐሳብ ሃሌሉያ በእኔ ላይ ስልጣን የለውም በእኔ ላይ ቦታ የለውም ሃሌሉያ እኔ አሸናፊ ነኝ ሃሌሉያ ሆና ለባጋ ሳክለባ ኃይልን በሚሰጠኝ በክርስቶስ ሁሉንም አደርጋለሁ ሃሌሉያ በኃይል ዝበኝ በክርስቶስ ሁሉ ሃሌሉያ I have a power hallelujah I have a might hallelujah ኤላ ባጋ ሶኮ ኮሴኔ በላ ባጋስ ኤላ ባጋ ያላ ባጋ ሶክሎ በጎይ በጌታና በኃይል ብርቶት ሃሌሉያ የጠናችሁን ተመዝቷል በጎይታ ምጥራት ኃይሉን በርቶ ሃሌሉያ እኔ ብርቱ ነኝ አውጅ ጌታ ይመስገን ብርቱ ነኝ ሃሌሉያ ኃይለኛ ነኝ ሃሌሉያ ኤላ ባጋ ሶ የመለኮት ኃይል በኔ ላይ አድሯል ሃሌሉያ የመለኮት ኃይል በኔ ላይ አለ በእኛ ላይ አለ ሃሌሉያ እግዚአብሔር ለመምሰል ሃሌሉያ የሚሆን ነገር ሁሉ ከሰጠን ሃሌሉያ ሁሉ ተሰጥቶኛል ሃሌሉያ ያልተሰጠኝ ነገር የለም ሃሌሉያ ታሸናፊዎች እበልጣለሁ ሃሌሉያ ኤላ ባባ ሶሎ በጎስ ጀኔኔገ ሴላ ባጋ ባባ ሆራላ ባጋ ሴሌኔ በግላ ባጋስ ፎስ የኔ ነው ሃሌሉያ የኔ ነው ሃሌሉያ ክብር የኔ ነው ሃሌሉያ ለክብር ተጠርቻለሁ ለምስጋና ተጠርቻለሁ ሃሌሉያ ሞሮላ ባጋስ አውጅ መንፈሲት ሃሌሉያ ሊዮኒት ሃሌሉያ ያላ ባጋስ ሶኮ ኮዜኔ በግላ ባጋስ የኔ በግላ ባጋስ ብላተኞች ይደክማሉ ይታክታሉ እግዚአብሔርን ተስፋ የሚያደርገው ኃይላቸውን እንደ ንስር ያድሳሉ ሃሌሉያ ኃይሌ እንደ ንስር ነው ብለው ሃሌሉያ ወደ ላይ ከፍ እላለሁ ብለው ሃሌሉያ የኔ ከፍታ ነው ሃሌሉያ የኔ ቦታ ከፍታ ነው ቦታዬ ክብር ነው ሃሌሉያ ከፍታ የኔ ነው ሃሌሉያ ኃይልሽ እንደ ንስር የሚያድስ ተብሎ ተጽፏል ሃሌሉያ ጎልማሳነትሽ እንደ ንስር የሚያድስ ሃሌሉያ ኃይሌ ታድሷል ኃይሌ ብርቱ ነው ሃሌሉያ አም ሃሌሉያ ስትሮንግ አም ማይቲ ሃሌሉያ በኔ ላይ ካለው በዓለም ካለው በኔ ላይ ያለው ይበልጣል ሃሌሉያ ባንተ ላይ ያለው ይበልጣል በእኛ ላይ ያለው ይበልጣል በእኛ ላይ ያለው ይበልጣል ባንቺ ላይ ያለው ይበልጣል በዓለም ካለው ባንተ ላይ ያለው ይበልጣል አውጅ ኮንፈስ ፌዝ ሃሌሉያ እምነትን ተናገር ሃሌሉያ እምነትን ተናገር ሃሌሉያ ኤላ ባጋስ ለበግላ ባጋስ ልዩ መንፈስ አለኝ ሃሌሉያ እንዳንበጣ በላቸዋለሁ ብሎ ሃሌሉያ የሚያስቆመኝ ሃሌሉያ እጥሳለሁ ሃሌሉያ እሄዳለሁ ወረወራለሁ የሚያቆመኝ ሃሌሉያ ሃሌሉያ እንደ ቅንተር ሃሌሉያ ኤላ ባጋስ ሶኮፖስ ኤላ ባባ I confess faith hallelujah not fear hallelujah ሞራ ባጋስ ለበገዘኔ ለበግላባስ ኤላ ባጋ የሎበጎስ ማላ ባጋ የሎበጎስ ጀኔ በግላ ባጋ የሎበጎስ ማማ የኔ ነገር ብርሃን የኔ ጮም ይበል ሃሌሉያ I am the salt of the world hallelujah I am the light of the world hallelujah እኔ ብርሃን ነኝ ሃሌሉያ ያላ ባጋ speak faith ማላ ባጋ ሰክላ ባጋ
ብዙዎች በእኔ ሕይወትን ሃሌሉያ ያገኛሉ። መዓዛ ክርስቶስ ነኝ። ሃሌሉያ የክርስቶስ መዓዛ ነኝ በሉ። ሃሌሉያ የክርስቶስ መዓዛ ነኝ፣ ሽታ ነኝ በሉ። ሃሌሉያ አውዳለሁ። ሃሌሉያ ኤላባጋ ሳላባያ ሕይወቴ ውሃ ውሃ አይልም። ሃሌሉያ እኔ መዓዛ ነኝ። ሃሌሉያ ስዊት ስዊት ወራላባጋ ሳካፋና ባጋዮ አይ ስፒክ ፌዝ አይ ኮንፈስ ፌዝ ድል ድል የኔ ነው። ሃሌሉያ ድል ድል ይሸተኛል። ሃሌሉያ ክብር ክብር ይለኛል። ሃሌሉያ መውጣት መውጣት ይለኛል። ሃሌሉያ ሃሌሉያ ወራላባጋ ሴክላባጋ ሳዳያ በፊት ያለው ድል ነው። ሃሌሉያ በፊት ያለው ክብር ነው። ሃሌሉያ በፊት ያለው ሃሌሉያ ኤላ ባባ 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 ድል ድል ይሸተኛል። ሃሌሉያ ኤላ ባባ 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 ሶኮኮ ዞሎ ቦቦስ ኤላ ባሻካያ ላባጋባ ኤሌሌሌሌሌሌሌሌሌሌሌ ኦ ባባ 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 ሶኮኮ ሎቦስ ኤላ ባጋዮ ሎቦስ ማማ 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 ከፍርሃት ሞት ወጥቻለሁ። ሃሌሉያ የመንፈስ ሕግ ነው በውስጥ ያለው። ሃሌሉያ ኤራ ላባጋ ሳካያ ላባስ አም ፓወርፉል በሎ። ሃሌሉያ አም ማይቲ በሎ። ሃሌሉያ እሄዳለሁ። ሃሌሉያ ኤራ ላባጋ ሳካ ነገሬ ተከናውኗል። ሃሌሉያ ነገሬ ተሳክቷል። ሃሌሉያ እሄዳለሁ። ሃሌሉያ ኖ ዋን ካን ስቶፕ ሚ። ሃሌሉያ ሂ ኢዝ ዊዝ ሚ በሉ። ሃሌሉያ እግዚአብሔር ከእኛ ጋር ከሆነ የሚቃወመኝ ኃይል የለም። ሃሌሉያ ተቃዋሚ ኃይል የለም በሉ። ሃሌሉያ አሸናፊ ነኝ። ሃሌሉያ አሸንፋለሁ። ሃሌሉያ ድል ነሽ ነኝ። ሃሌሉያ በወደደን ሃሌሉያ ከአሸናፊዎች እንበልጣለን። የሚያሸንፈኝ ነገር የለም። ሃሌሉያ አሸንፋለሁ። ሃሌሉያ በክብር ነው የሕይወቴ። ሃሌሉያ ሕይወቴ የክብር ነው። ሃሌሉያ ሕይወቴ የእልልታ ነው። ሃሌሉያ ሕይወቴ የምስጋና ነው። ሃሌሉያ ይሄዳለሁ። ሃሌሉያ ተባረክ አባቴ። ሃሌሉያ የስ ሎርድ የስ ሎርድ የስ ሎርድ የስ ሎርድ የስ ሎርድ ማላባጋ ሴዴሬ በግላባጋ ሶኮፖ ዞሎቦሽ ኤላባጋ ሴዴሬ በግላባጋ ሳክላ ያላባጋ ኤላባጋ ሳላባጋ ማላባጋ ሶኮፖ ዞሎቦጎ ሼላባጋ ያላባጋስ እጆቻችን ከፍ እናድርግና ጌታን ሃሌሉያ እጆቻችን ከፍ አድርጉ። ሃሌሉያ ይህ ለቅዱሳን ክብር ነው። ሃሌሉያ that's who we are in Christ. Hallelujah praise praise thank you Jesus thank you Lord we starting something new. ሃሌሉያ አዲስ ነገር ስላደረግን ስለ ይባላል እናመሰግናለን። thank you Jesus